ሃይ ሰላም ነው እንዴት ናችሁ? ለንስ ነኝ ከለንስ ለርኒንግ አይ ቲንክ የተወሰነ በጣም አሪፍ እንትን እንዳገኛችሁ ተስፋ አደርጋለሁ። ካለፉ ከተሰራው ቪዲዮዎች የተወሰነ አካውንቲንግ ምን እንደሆነ አካውንቲንግ አዌርነስ ቅድሚያ አግኝታችኋል ብዬ ተስፋ አደርጋለሁ። አሁን ደግሞ ዛሬ ቀጥታ ወደ ቻፕተሩ ገብተን ምንድነው ደግሞ አካውንቲንግ ሪሌቫንት ሆኖ የያዘው የሚለውን ነገሮችን በደንብ እናያለን። ጥያቄም መጨረሻ ላይ እንሰራለን። እባካችሁ ለጓደኞቻችሁ ሼር አድርጉ። አይ ነው ብዙ ልጆች አካውንቲንግ በቂጡ ያላወቁት ብዙ ልጆች አሉና ልክ ክላሳቸውን ሲጀምሩ የሚወዛገቡ አካውንቲንግ ቆይ ስለምንድን ነው የሚያወሩ ምናምን የሚሉ ብዙ ልጆች ስላሉ እባካችሁ ሼር አድርጉ። ካያችሁ በኋላም ደግሞ ላይክ አድርጉ። ይሄ ደግሞ አካውንቱ ደግሞ እንዲያድግ ብዙዎቹ ጋር እንዲደርስ አክሴስ እንዲኖረው አግዙኝ። ይህንን ነው ከእናንተ የሚፈልገው። ሌትስ ጎ ሶ ቻፕተር 1 ኢንትሮዳክሽን ቱ አካውንቲንግ አካውንቲንግ መግቢያው ምን ይላል? አካውንቲንግ ምንድን ነው የሚለው ነገሮቹን እናያለን። ይህን ካየን በኋላ ከተማርን በኋላ ለለርኒንግ ኦብጀክቲቮች እናያለን። ይህን ከተማራችሁ በኋላ ከዚህ ቻፕተር መጨረሻ ላይ የምታገኙት ብሎ እዚህ ጋር ያስቀምጣል። ስለዚህ ዛሬ የምናየው እነኚህ ሁለቱን ብቻ ነው። እነዚህም ማናቸው? ኤክስፕሌን ዋት አካውንቲንግ ኢዝ። አካውንቲንግ ማለት ምን ማለት ነው? አካውንቲንግ ማለት ምን ማለት ነው የሚሉ ነገሮቹን እናያለን። ሌላው ደግሞ አይደንቲፋይ ዘ ዩዘር፣ ተጠቃሚዎቹስ ማን ናቸው እና ለምንድን ነው የሚጠቀሙት? ዩዝስ ኦፍ አካውንቲንግ እና ተጠቃሚዎቹስ ለምንድን ነው የሚጠቀሙት? አካውንቲንግ ምንድን ነው የሚለው ነገሮቹን እናያለን። ቀጥለን ቶሎ እያለን እናንተንም እንዳይሰለች ቶሎ ደግሞ በአጭር ሰዓቱንም ተጠቅመን ቶሎ እየፈጠንን እንሄዳለን። መጨረሻ ላይ የተወሰነ ጥያቄ ሰርተን እናበቃለን። ብዙ አንቆይም። ስለዚህ ምንድነው ዋት ኢዝ አካውንቲንግ? አካውንቲንግ ምንድን ነው? አካውንቲንግ ምንድን ነው ይላል። ሶ አካውንቲንግ ኮንሲስትስ ስሪ ቤዚክ አክቲቪቲስ። አካውንቲንግ ሶስት በጣም ጠቃሚ ነገሮችን ይዟል። አንደኛው ምንድን ነው? ማየት፣ አይደንቲፋይ ማድረግ ማየት። ሁለተኛው መመዝገብ፣ ሶስተኛው ማገናኘት። አይታችኋል። ስለዚህ ቅድሚያ ኮሚኒኬት ከማድረግ ሪከርድ ከማድረጉ በፊት ነገሩን በደንብ ማየት። አካውንቲንግ ላይ አይደንቲፋይንግ ቀላል ይመስላችኋል። ብዙ ልጆች ትራንዛክሽን ሲሰሩ በጣም የሚሸወዱት ነገር ቢኖር ቅድሚያ አይደንቲፋይንግ ነው የሚቀድመው። ስለዚህ አንድ ትራንዛክሽን ሀፔን በሆነ ቁጥር አይደንቲፋይንጉን በደንብ ካወቅ ምን እንደሚፈጠር ቀጣዩ ምንም አያስቸግርም። ቅድሚያ ምክንያቱም አውቀሃል፣ የት በኩል እንደሚሆን ምን እንደተፈጠረ አውቀሃል ማለት ነው። ካወቅ በኋላ ያወቀውን መመዝገብ፣ ከመዘገብከው በኋላ ትርጉም በሚሰጥ መልክ ደግሞ ማገናኘት ነው። ያንን ነው የሚያወራው። ሌላ ነገር ታምር ነገር የለም እዚህ። ሶ the economic events of an organization interested users as a starting point of the accounting process. A company identifies the economic event relevant to its business. ስለዚህ ምንም ከማድረጉ በፊት ካምፓኒው ምን እንደሰራ፣ ምን እንደተፈጠረ፣ ምን አይነት ሪሌቫንት የሆነ ኢኮኖሚክ ኢቨንት እንደተፈጠረ ምን ያደርጋል? ቅድሚያ አይደንቲፋይ ያደርጋል። አይደንቲፋይ ካደረገ በኋላስ ለምሳሌ ምን አይነት ኢቨንት ሊፈጠር ይችላል? አይታችኋል። ኤግዛምፕል ብሎ
ኤግዛምፕል ኦፍ ኢኮኖሚክ ኢቨንትስ ብሎ አርዘር ሴል ኦፍ ጉድ ሊሆን ይችላል፣ እቃ ተሽጦ ሊሆን ይችላል፣ ፕሮቫይዲንግ ሰርቪስ ኦር ፕሮቫይዲንግ ቴሌፎን ሰርቪስ በስልክ አገልግሎት ሰተን ሊሆን ይችላል። ከነዛ ኢቨንቱ ከዚህ ይሆናል ማለት ነው። ለምሳሌ አሁን እቃ ተሽጦ ከሆነ ምንድነው እቃው በገንዘብ ሊተመን የሚችል ነገር መሆን አለበት። ለምሳሌ ዴቢት እና በክሬዲት ልንመዘግበው የምንችለው በሞኔተሪ ተርም ላይ ሊገለጥ የሚችል ነገር መሆን አለበት ማለት ነው። ሰርቪስም ከሆነ ሬቬኑ ረንደር ኤርን ሊያደርግ የሚችል ነገር መሆን አለበት። ስለዚህ ገቢ አለው ማለት ነው። ስለዚህ ገቢ አለ ማለት የሆነ ሰርቪስ ተሰጠ ረንደር ተደረገ፣ ከዛ በኋላ በዛ ሰርቪስ ፋንታ ምን አገኘ? ገንዘብ አገኘ። ስለዚህ ምንድነው በሞኔተሪ ተርም ሊገለጥ የሚችል ነገር መሆን አለበት። ሁሉም ነገር በአካውንቲንግ ተሰብስቦ ሁሉም ነገር ወደ ገንዘብ መለወጥ አለበት። ሁሉም ነገር አውትፑቱ ምንድነው? በገንዘብ ሊለወጥ የሚችል ነገር መሆን አለበት ይላል ህጉ ማለት ነው። ሌላኛው ደግሞ ዋንስ የካምፓኒ አይደንቲፋይስ ኢኮኖሚክ ኢቨንቱ እንደተፈጠረ ካወቀ በኋላ ምን ያደርጋል? ያ የተፈጠረው አሁን እቃ ሽጠናል፣ ምን ያደርጋል? ኢት ኢዝ ሪከርድ ዞስ ኢቨንትስ ምን ያደርጋል? ሪከርድ ያደርጋል። በቃ ይሄ ተፈጠረ፣ ይሄ ሆነ፣ እንዲህ ሆነ ብሎ ኦርደር በኦርደር ምን ያደርጋል? ሂስትሪውን ወይም ፋይናንሻል አክቲቪቲውን ምን ያደርጋል? ሪከርድ ያደርጋል። ሌላኛው ደግሞ ሪከርዲንግ ኮንሲስትስ ሪከርዲንግ በራሱ ምን ይይዛል? አንደኛ ሲስተማቲክ ነው። ሲስተም ባለው መልክ ነው እንጂ ዝም ብሎ እንዲህ ሆኗል ተብሎ አይመዘግብም። ሁለተኛው በክሮኖሎጂካል ኦርደር ነው። እንዲህ ነው፣ አንደኛ ላይ እንዲህ ሆኗል፣ ሁለተኛ እንዲህ ሆኗል፣ ቀጥሎ እንዲህ ሆኗል እያለ ክሮኖሎጂካል ኦርደር ባለው መልክ ነው ዲያሪ ኢቨንቱ የሚጻፈው። ሶስተኛው ደግሞ ሜጀር ነው። በምንድን ነው ሜጀር የሚደረገው? ሜጀር ኢን ሞኔታሪ ተርም አይታችኋል። ሁሉም ነገር ተሰብስቦ በአካውንቲንግ ወደ ገንዘብ የሚለወጥ ነገር መሆን አለበት። በገንዘብ ሊለወጥ የማይችል ነገር ከሆነ ያንን ኢቨንት ጃስት አይደንቲፋይ አድርገን ማለፍ ነው እንጂ ምንም የምንጠቀመው ነገር ብዙ የለም ማለት ነው። ስለዚህ በገንዘብ ሊለወጥ የሚችል ነገር መሆን አለበት ነው። ስለዚህ በገንዘብ በሞኔተሪ ተርም ኤክስፕሬስ መደረግ አለበት ማለት ነው። ሌላኛው ደግሞ ሪከርዲንግ ዘ ካምፓኒ ኦልሶ ክላሲፋይ ያደርጋል። ያ የተፈጠረውን ነገር ለምሳሌ ይሄኛው በዚህ እያለ ክላሲፋይ ያደርጋል። ቀጥሎሳ ሳመራይዝ ኢኮኖሚክ ኢቨንት ከዚህ ተሰርቶ እንደዚህ ሆኗል፣ ግን ሁለቱም ምን ያደርጋል? ያገናኛል። የተፈጠሩ ኢቨንቶችን ያገናኛል። ሌላው ደግሞ ፋይናል ዘ ካምፓኒ ምን ያደርጋል? ያ የተፈጠረውን እቃ ሽጠናል፣ ከዛ የተሸጠውን አይደንቲፋይ አድርገናል። አይደንቲፋይ ያደረግነው አመጣን፣ ሪከርድ አደረገን። ከዛ በኋላ ትርጉም ባለው መልክ ኮሚኒኬት ያደርጋል። ከዛም ኮሚኒኬት ማድረግ ምን ማለት ነው? ኮሚኒኬት ዘ ኮሌክትድ ኢንፎርሜሽን ቱ ኢንተረስትድ ዩዘርስ ባይ ሚንስ አካውንቲንግ ሪፖርት። ይህ ማለት ኮሚኒኬት አሁን የምናደርገው ምኑን ነው? ቅድሚያ እቃው ተሸጠ፣ የተሸጠውን እቃ ሪከርድ አደረገን፣ ሳምራይዝ አደረገን፣ ክላሲፋይ አደረገን፣ በክሮኖሎጂካል ኦርደር አስቀመጠን። ካስቀመጠን በኋላስ ኮሚኒኬት እናደርጋለን ትርጉም በሚሰጥ መልኩ። ይሄ ማለት ምን ማለት ነው? አውትፑቱ ሁሌ አካውንቲንግ ላይ ኢንፑቱ ሴል ኦፍ ጉድ ሊሆን ይችላል፣ ሰርቪስ ረንደር ሊሆን ይችላል። ወርኪንግ ፕሮሰስ ውሳ ይሄ ኮሚኒኬት የምናደርገው የምናገናኘው ሳምራይዝ የምናደርገው ክሮኖሎጂካል ኦርደር የምናስቀምጠው እንደ ወርኪንግ ፕሮሰስ ይታያል። ከዛሳ ኮሚኒኬት አድርገን አውትፑት የምናደርገው ምንድነው? ፋይናንሻል ሪፖርት ነው። ስለዚህ ሁሌ አካውንቲንግ ላይ አውትፑት ብለን እኛ የምናወራው ለምሳሌ እንደ ካምፓኒ እንደ ማኑፋክቸሪንግ ካምፓኒ አውትፑት ፕሮዳክት ነው። ስለዚህ በባንኪንግ ሲስተም ኦር በአካውንቲንግ አውትፑት ምንድነው? አካውንቲንግ ሪፖርት ነው ማለት ነው። ስለዚህ ሪፖርቱ እንደ አውትፑት ይታያል። ስለዚህ እንደዚህ ነው።
ሌላው ደግሞ ዘ ሞስት ኮመን ዞስ ሪፖርትስ አር ኮልድ ፋይናንሻል ስቴትመንትስ አይታችኋል። ኤፒኤስኤስ የሚለው ፋይናንሻል ስቴትመንቶች ናቸው ማለት ነው። ሌላኛው ደግሞ ሲሪ አክቲቪቲስ ብሎ እዚህ ጋር ይኸው ያሳያችኋል። አሁን ቅድም አይደንቲፋይ የምንለውን ይኸው እዚህ ጋር እቃ ተሸጠ፣ አንደኛ ላይ እቃው ተሸጠ። የተሸጠውን እቃ አይታችኋል። እዚህ ጋር ሪከርድ ሲያደርግ አይታችኋል። እዚህ ጋር ሪከርድ ሲያደርግ ሪከርድ እያደረገች ነበረ ማለት ነው። እዚህ ጋር ሰውየው አይደንቲፋይ አድርጓል። ከዛ አይደንቲፋይ አድርጓል ማለት ምን አድርጓል? ኢኮኖሚክ ኢቨንት እዚህ ጋር ተሽጧል። ሶ ሴሌክት ኢኮኖሚክ ኢቨንትስ አር ትራንዛክሽን ነው። የሆነ ትራንዛክሽን ተፈጥሯል። ከዛ በኋላ እዚህ ጋር ሪከርድ ይደረጋል። ከዛ እዚህ ጋር ሪከርድ ተደርጎ ያለቀው እዚህ ጋር ኮሚኒኬት ይደረጋል። ከዛ በኋላ እዚህ ጋር ደግሞ ያ ኮሚኒኬት የተደረገውን አምጥተን ለኢንተረስቲንግ ዩዘር ምን ማድረግ ነው? በቃ ፋይናንሻል ሪፖርት ማቅረብ ነው። ሪፖርቱን ማቅረብ ነው ማለት ነው። ስለዚህ አካውንቲንግ ላይ ቅድሚያ ምን እንደተፈጠረ ምን እንደሆነ ማጠን ማየት፣ ከዛ በኋላስ ያንን የተፈጠረውን ሪከርድ ማድረግ፣ ሪከርድ ያደረግነው አምጥተን ኮሚኒኬት ማድረግ፣ ኮሚኒኬት ያደረገውን ደግሞ አምጥተን ለተፈለገው ዓላማ ማዋል ወይም ሪፖርት መስራት፣ እንደዛ ነው ማለት ነው። ሂደት ነው፣ ፕሮሰስ ነው አካውንቲንግ ማለት። ሌላኛው አካውንቲንግ ዘ አካውንቲንግ ፕሮሰስ ኢንክሉዲንግ ቡክ ኪፒንግ ፋንክሽን። ይሄ ቡክ ኪፒንግ ማለት ያው ቀላል ነገር ነው። በዴቢት እና በክሬዲት መመዝገብ ማለት ነው። ምንም ሌላ ነገር የለውም። ሌላኛው ደግሞ ቶፒካችን ምን ይሆናል ማለት ነው? ሁ ዩዝ አካውንቲንግ ዳታ። አሁን አመጣን፣ ቅድም ሰራን፣ ዳታ ተሰበሰበ፣ እቃው ተሸጠ፣ ሪከርድ አደረገን፣ ኮሚኒኬት አደረገን። አሁን ይህን ኮሚኒኬት ያደረገው ማን ናቸው የሚጠቀሙት? ስለዚህ የሚጠቀሙት ማን ናቸው? ሁ ዩዝ አካውንቲንግ ዳታ። እነኚህ የሚጠቀሙት ለምሳሌ ዜር አር ቱ ቦርድ ኦፍ ግሩፕስ ዩዘርስ ፋይናንሻል ኢንፎርሜሽን ኢንተርናል እንደ ኤክስተርናል፣ በውጭና በውስጥ በሁለት ቦታ ናቸው። ከካምፓኒው ውጭ እና ከካምፓኒው ውስጥ ሆኖ የሚጠቀሙት አሉ። ኢንተርናል ዩዘርስ የምንላቸው እነኚህ ኢንተርናሎች ማናጀሩ ሊሆን ይችላል፣ ቦርድ ዳይሬክተሩ ሊሆን ይችላል፣ ሱፐርቫይዘሩ ሊሆን ይችላል፣ ፕሮዳክሽን ማናጀሩ ሊሆን ይችላል፣ ፋይናንስ ዳይሬክተሩ ሊሆን ይችላል፣ ካምፓኒ ኦፊሰር ሊሆን ይችላል። በአንድ ካምፓኒ ውስጥ ይህን መረጃ የሚጠቀሙ ማለት ነው። ሌላኛው ደግሞ ማናጀሪያል አካውንቲንግ የምንለው አሁን ባንክ ቤት ስንሄድ ውስጥ ላይ የሚሰሩት፣ ለምሳሌ ውስጥ ላይ መረጃ የሚሰበሰቡት፣ እንዴት እንደሚሰራ የሚቆጣጠሩት፣ ስራው ኢፊሽንት ነው ኢፌክቲቭ ነው ብሎ የሚቆጣጠሩት ያው ማናጀሪያል አካውንቲንግ የተማሩት ናቸው። ኤግዛምፕል ማናጀሪያል አካውንቲንግ ፋይናንሻል ኮምፓሪዥን፣ ኦፕሬቲንግ አልተርናቲቭስ፣ ፕሮጀክሽን፣ ኢንካም፣ ኒው ሴል ፍሮም ካምፔኒስ እንደ ፕሮካስትስ ካሽ ኒድ ቱ ዘ ኔክስት ይር አይታችኋል። ስለዚህ እሱ ምን አይሰራም? ሪፖርት አይሰራም። በቃ እሱ ምን ይሰራል? ቅድም እኛ የሰበሰብነውን ዳታ ኢፊሽንት ነው ኢፌክቲቭ ነው፣ ምንድን ነው ካምፓኒው እየከሰረ ነው ጥሩ እየሰራ ነው እንዴት እየሆነ ነው፣ ብር ለወደፊቱ ያስፈልገናል፣ ለወደፊቱ ምን ብንሰራ ይሻላል ምናምን በሚለው መንገድ ያጠነ ካምፓኒውን ወደ ጥሩ መንገድ እንዲመራ የሚያደርግ ነው ማናጀሪያል አካውንቲንግ ወይም ማናጀሪያል አካውንቲንግ የተማሩት ማለት ነው። ሌላኛው ደግሞ ኢንተርናል የምንላቸው አያችሁ፣ አንደኛ ይሄው ካምፓኒ ፋይናንስ ሊሆን ይችላል፣ ማርኬቲንግ ዲፓርትሜንት፣ ማናጀሪያል ዲፓርትሜንት፣ ሁማን ሪሶርስ፣ እነኚህ ናቸው ውስጥ ላይ ካምፓኒ ውስጥ የሚጠቀሙ። ታዳሳ እነኚህ በካምፓኒ ውስጥ የሚጠቀሙ መረጃ ለራሱ ብቻ ይጠቀማል? አይጠቀምም። ለማን ሼር ያደርጋል? ኤክስተርናል ዩዘሮች ለሚጠይቁት ሼር ያደርጋል። እነዛ ማን ናቸው? ኤክስተርናል ዩዘር የምንላቸው። ኤክስተርናል ዩዘር የምንላቸው ከኦርጋናይዜሽን አሁን ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ ብንወስድ ከኮሜርሻል ባንክ ኦፍ ኢትዮጵያ ከካምፓኒው ውጭ ላይ ያሉ ክሬዲተሮች ሊሆኑ ይችላሉ፣ ኢንቨስተሮች ሊሆኑ ይችላሉ፣ ፋይናንሻል ሌሎችም ለምሳሌ ኢንቨስተሮች፣ ሳፕላየሮች ሊሆኑ ይችላሉ። ስለዚህ ለነዛ
መረጃውን ያቀርባል። እነዛ ደግሞ ምን ይፈልጋሉ? የራሳቸውን የስራቸውን ካምፓኒያቸው ምን ያክል ደረጃ ላይ እንዳለ፣ ኢንቨስትመንታቸው ምን ያክል ሂደት ላይ እንዳለ የሚያውቁት በምንድን ነው? በፋይናንሻል ሪፖርት ነው። ስለዚህ ባንኩ ደግሞ ለነሱ ምን ያዘጋጃል? ሪፖርት ያዘጋጃል። ሪፖርቱ ለምሳሌ ኢንካም ስቴትመንት ያዘጋጃል፣ ባላንስ ሺት ያዘጋጃል። እነዚህ አራቱን ፋይናንሻል ስቴትመንቶችን አዘጋጅቶ ሲሰጥ ካምፓኒው ምን ያክል ደረጃ ላይ እንዳለ የራሳቸውን ካምፓኒ ወይም የራሳቸውን ስራ ኤግዛማይን የሚያደርጉበት ነው የሚሆነው። ሌላኛው ደግሞ ፋይናንሻል አካውንቲንግ የምንላቸው አሁን ቅድም ማናጀሪያል አካውንቲንግ ብለናል። ማናጀሪያል አካውንቲንግ ውስጥ ላይ የሚሰሩ፣ ፋይናንሻል አካውንቲንግ ውጭ ላይ የሚሰሩ። አሁን ለምሳሌ ባንክ ቤት ስንሄድ ለእኛ ብር የሚሰጡ፣ ፋይናንሻል ሪፖርት የሚያዘጋጁ፣ ኢንቨስተሮች ጋር የሚያወሩ፣ ክሬዲተሮች ጋር የሚያወሩ፣ ሌሎች ኢኮኖሚክ ኢቨንቱን የሚያዘጋጁ እነዛ ምንድን ናቸው? ኤክስተርናል ናቸው። ኤክስተርናል ብለን ነው የምናወራው። ምክንያቱም ውስጥ ላይ ብዙ እንጌጅ አያደርጉ፣ በውጫዊ ሰዎች ጋር እንጌጅ ስለሚያደርጉ ኤክስተርናል ብለን ነው የምናወራው ማለት ነው። ስለዚህ እዚህ ጋር ኢሉስትሬሽን አለ፣ እሱን ሰርተን የምናቆም ይሆናል ማለት ነው። ኢንዲኬት ዌዘር ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ ይላል። አንደኛው ስሪ ስቴፕስ ኢን አካውንቲንግ ፕሮሴስ አር አይደንቲፊኬሽን፣ ሪከርዲንግ ኤንድ ኮሚኒኬሽን ይላል። አሁን አይተናል፣ ልክ ነው። ስሪ ስቴፕስ ኢን አካውንቲንግ ፕሮሴስ አር አይደንቲፊኬሽን፣ ሪከርዲንግ ኤንድ ኮሚኒኬሽን ናቸው። ስለዚህ አይተናል። መልሱ ምንድን ነው ማለት ነው? ትሩ ነው ማለት ነው። ሁለተኛው ቡክ ኪፒንግ ኢንኮምፓሲስ ኦል ስቴፕስ ኢን አካውንቲንግ ፕሮሴስ ይላል። ስለዚህ ዴቢት እና ክሬዲት ላይ ማመዝገብ አካውንቲንግ ላይ ያሉ ሁሉም ነገር ኢንኮምፓስ ያደርጋል ይላል። ስለዚህ ይሄ ዴቢት እና ክሬዲት ላይ መመዝገብ ብቻ አካውንቲንግ ላይ ያሉ መረጃዎችን ኢንኮምፓስ አያደርግም፣ ፖሊሲ ይሆናል ማለት ነው። ሌላኛው ደግሞ አካውንታንትስ ፕሪፔር ባት ዱ ኖት ኢንተርፕሬት ፋይናንሻል ሪፖርትስ ይላል። ይሄም ውሸት ነው። ሌላኛው ደግሞ ዘ ቱ ሞስት ኮመን ታይፕስ ኦፍ ኤክስተርናል ዩዘርስ አር ኢንቨስተርስ ኤንድ ካምፓኒ ኦፊሰርስ ይላል። ዘ ሞስት ኮመን ታይፕ ኦፍ ኤክስተርናል ዩዘርስ አር ኢንቨስተርስ ኤንድ ካምፓኒ ኦፊሰርስ ይላል። ፖሊስ ነው ይሄም። ሌላኛው ደግሞ ማናጀሪያል አካውንቲንግ አክቲቪቲስ ፎከስ ኦን ኤርፖርት ፎር ኢንተርናል ዩዘርስ ይላል። አይደለም፣ ቅድም ስናየው ኢፌክቲቭነሱ እና ኤፊሽንሲውን ያጠናል እንጂ ፋይናንሻል ሪፖርት አያዘጋጅም። ፋይናንሻል ሪፖርት የሚያዘጋጁት ፋይናንሻል ማናጅመንት አካውንቲንጎች ናቸው እንጂ ማናጀሪያል አካውንቲንጎች አይደሉም ማለት ነው። ስለዚህ ያው በዚህ እናቆማለን ጋይስ። ፕሊዝ ሼር ላይክ አድርጉ። ለቀጣዩ ደግሞ ምን መስተካከል እንዳለበት ኮሜንት ሴክሽን ላይ አስቀምጡ። በቀጣይ ክላስ እስከምንገናኝ በቸር ሰንብቱ።